የዲጂታል ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ከባለፉት ቪዲዮዎች ብዙ ትምህርት እንዳገኛችሁና ስለ ቴክኖሎጂ መማር እንደጀመራችሁ ተስፋ አድርጋለሁ። በዛሬው ዕለት ደግሞ እንዴት ነው ፎቶና የእኛን ድምጻችን በማስገባት ቪዲዮ መስራት የምንችለው፣ እንዲሁም ደግሞ ስለምሰራበት ወይም ደግሞ ኤዲት የምታደርገው ጥሩ የምትለው የቪዲዮ ኤዲቲንግ አፕሊኬሽን የትኛው ነው ብሏል። ብዙ አለ የምንጠቀመው። አንደኛ እኔ የምጠቀመው በዋናነት ካፕከት እዚህ ስለማይሰራ ማለት ነው ቪኤን የምትለዋን ማለት ነው እዚህ ጋር የምትታየው እዚህ ቪኤን የምትለዋን ከፕሌይ ስቶር ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ቀላል የምትሉት ለእናንተ የሚመች መጠቀም ትችላላችሁ። ስለዚህ ወደ ዛሬው ስራችን እንገባለን ማለት የሌላችሁ ይችን አፕሊኬሽን ከፕሌይ ስቶር ላይ ማውረድ ትችላላችሁ። ካፕከት የምትጠቀሙ መልካም። ስለዚህ እንከፍታለን ዳውንሎድ ካደረግነው በኋላ ማለት ነው። ከዛ እዚህ ስንገባ ፕላስ የሚለውን ምልክት እንነካለን። እስካሁን ኤዲት ያደርጓቸውን ስራዎችን ያሳያቸዋል ሰርታችሁ ከነበረ፣ እንዲሁም አዲስ ከሆነ ደግሞ ከዛ ኒው ፕሮጀክት የምትላለች እጅን ከላይ እሷን መንካት ነው። ከዛ ያው እኔ በፎቶ ነው በዋናነት የተፈለኩት። ስለዚህ ፎቶ ቅድሚያ ያዘጋጁት ካለ እዛ ውስጥ ነው የምገባው ማለት ነው። መጀመሪያ የምትፈልጉት አይነት ምክንያቱም ስለምትሰሩት ቪዲዮ ቀድማችሁ የምታዘጋጁት ፎቶ ይኖራል። ወደ እሱ ታገባላችሁ። ከዛ ሰሌክት ማድረግ ነው ማለት ነው። እኔ አሁን የምፈልገውን የተወሰነ ፎቶዎች ለምሳሌ እነዚህ ከባለፈው ላይ የሰራሁባቸው ፎቶዎች ናቸው። እነዚህን ያው መጀመሪያ ወደ ስልካችሁ የተለያዩ የምትፈልጉት ርዕስ ላይ ፎቶዎችን ክሬት የሚያደርግ ሶፍትዌር አለ፣ ታውቁታላችሁ። የዌብሳይት አለ ዊሽኪ ኤአይ ይባላል። እሱን ደግሞ በተለይ እሱን ላፕቶፕ ላላችሁ ሰዎች በጣም ተመራጭ ነው። የምትፈልጉትን መጠን ፎቶ ክሬት ያደርግላችኋል ማለት ነው። ልክ ከርዕሳችሁ ጋር ተያያዥነት ያለውን ከዛ እዚህ ጋር እንመርጣለን ማለት ነው። እሺ ኦኬ በቃ ይሄን ያክል ከመረጥኩ ይበቃኛል። አሁን ፎቶዎችን አስገባሁኝ ማለት ነው። አሁን የምሰራበት የኔን ቪዲዮ የምሰራበት የፎቶ አይነቶችን ሰሌክት አድርጌያለሁ ማለት ነው። እዚህ ጋር ብከፍተው አሁን ፎቶዎቹ መጫወት ይጀምራሉ ማለት ነው። እየቀጠለ ልክ እንደ ቪዲዮ በስላይድ መልኩ ይቀጥላል ማለት ነው። አሁን ይሄ ፎቶ ብቻ ነው ያስገባ። አሁን እዚህ ጋር ከላይ የምትል ታብቱ አድ የመጀመሪያ ምን ታብቱ አድ ሚውዚክ የሚል አለ፣ ታብቱ ሰብታይትል አለ፣ ታብቱ አድ ስቲከር የሚል አለ። ላይ የምታዩ እዚህኛው ባር ላይ የመጀመሪያው ባር ላይ ምን ይላል? ታብቱ አድ ሚውዚክ። ሁለተኛው እዚህ ታብቱ አድ ሚውዚክ የሚለው ላይ የኛን ቮይስ ሪከርድ እያደረግ ማስገባት የምንችልበት ነው። ታብቱ አድ ሰብታይትል የሚለው ደግሞ ጽሁፎች ማስገባት ብንፈልግ ቴክስት አለ፣ ኤስአርቲ ፋይል የሚባል አለ። እነሱ ማስገባት ከፈለግን ታብቱ አድ ስቲከር ደግሞ ይሄ ለምሳሌ ሰብስክራይብ ምናምን የሚመሰሉ እነዚህ ኤሌመንቶች የሚባሉ አሉ። ፎቶዎቹም ሌሎች ማስገባት ለምሳሌ ይሄ ሰብስክራይብ ላይክ የሚለው ነገር በኋላ እናስገባለን፣ ችግር የለም እነዚህ ለማስገባት። ስለዚህ አሁን ድምጻችንን እንዴት ነው የምናስገባው ነው። እዚህ ጋር አሁን ፎቶዎቹ ገብተዋል። ከፎቶዎቹ ጋር የሚሄድ ድምጽ ነው ሪከርድ የማደርገው ማለት ነው። ስለዚህ ምን አደርጋለሁ? ያን ለማድረግ እዚህ ጋር ፕላስ ምልክት ወይም ደግሞ ታብ የሚለው የመጀመሪያውን እዚህ ጋር እነካለሁ። አንደኛ ሙዚቃ ማስገባት ከፈለው ሙዚቃ የሚለውን መምረጥ አለብኝ እዚች ጋር ማለት ነው። ትታያችኋል ብዬ ተስፋ አደርጋለሁ። ሙዚቃ ማስገባት ይችላለሁ ማለት ነው። አይ ሙዚቃ ማላስገባ ከሆነ ደግሞ ቀጥታ ድምፄን ወይም ደግሞ ድምጽ ሰሌክት አደርጋለሁ ማለት ነው። ስለዚህ አሁን ምንድነው ማስገባት ፈልገው የራሴን ድምጽ ነው ማስገባት ይፈልግ። ኢፌክት የሚል አለው ሪከርድ ቮይስ ነው። አሁን የኔን ድምጽ ለማስገባት ሪከርድ ቮይስ የሚለውን ነው ሰሌክት ማድረግ። ስለዚህ ይሄኛውን አንዴ እጫናለሁ ማለት ነው። ከዛ እዚህ ጋር ገና አልጀመረም። አሁን ታፕ ቱ ኦር ፕረስ ሆልድ ቱ ሪከርድ ይላል። ስለዚህ እችን ቀይ ምልክቷን አንዴ ፕረስ አረጋት ምን ይሆንኛል ማለት ነው? ድምጼ ሪከርድ ማለት ለምሳሌ ያው ብዙ ጊዜ ቪዲዮ ስንሰራ በተለይ ስለ ትረካ ሊሆን ይችላል፣ ሞቲቬሽን ዜና ሊሆን ይችላል። ማንኛውም ነገር መጀመሪያ ስክሪፕት ይኖረናል ወይም ጽፈን ያዘጋጀው ነገር ይኖረናል። እሱን እጃችን ላይ ዝግጁ ካደረግን በኋላ ከተለማመን ነው በኋላ ይሄ አርመን ምናምን ካደረግን በኋላ ምንድን እናደርጋለን? ይሄኛውን ፕረስ እናደርገዋለን ማለት ነው። ከዛ ይቆጥራል ሶስት ጊዜ ይቆጥራልና አሁን በቃ ሪከርድ ማድረግ ጀምሯል። ስለዚህ አሁን እኔ እያወራ ያለሁትን ድምጽ አሁን ይሄን ለእናንተ ማስተላልፈው መልእክት ምን እያደረገ ነው ማለት ነው? ሪከርድ እያደረገ ነው። አጠቃላይ ያስገባዋቸው ፎቶ ኦልሞስት ወደ 2 ደቂቃ 15 ሰከንድ የሚቀረው ማለት ነው። እሱን ያክል ከፎቶዎቹ ጋር የሚሄድ ሪከርድ እያደረኩ ነው ማለት ነው።
ከዛ ልክ ድምጻችን ወይም ደግሞ ይሄ ያዘጋጀ ነው እስክሪብት ሲያልቅ እዚህ ጋር ምንድነው ፖዝ እናደርገዋለን። ከዛ ወይ ደግሞ ማለት መድገም ካለብን እንደግመዋለን። ጥሩ ከሆነ ደግሞ ራይት እናደርገውና እናስቀጥለዋለን ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ያዘጋጀሁት እስክሪብት አለቀ ልበል። ለምሳሌ እዚህ ጋር ማቆም ከፈለኩኝ እዚህ ጋር እንዴ ፖዝ አደርገዋለሁ ማለት ነው። ምናልባት የሰራሁት ነገር ስህተት ካለው ልክ ካልነበር መቀጠል ካለብኝ ድጋሚ ሌላ መስራት ካለብኝ ምንድነው እዚህ ጋር ኤክስ ምልክቱ አለ በስተ እግራ በኩል ማለት ነው። እዛው መቀጠል ከፈለኩ ደግሞ ፖዝ አይደል ያልኩት መሀልኛውን ተጭኜ ይሄኛውን ማስቀጠልና አሁን በቃ ሪከርድ በቃ ይሄ ያለው ነገር በቂ ነው፣ በቃ ጥሩ ነው ብዬ እማምንበት ከሆነ ምንድነው ራይት ምልክቱ አነካታለሁ ማለት ነው። ስለዚህ ድምጻችን ይኸው ሪከርድ ተደረገ ማለት ነው። አሁን ድምጼና ፎቶ ይሄዳል። ለምሳሌ እዚህ ጋር ብከፍተው አሁን በቃ ሪከርድ ማለት ጀምሯል። ስለዚህ አሁን አስገባው ማለት ነው ድምጽ። አሁን ድምጼ እዚህ ጋር ነው ያቆመው። ሌሎች ተጨማሪ ትርፍ ነገሮች አሉ። ለምሳሌ ፎቶ እዚህ ጋር ነው። ስለዚህ ይሄም መደለት ነው። ከድምጽ ጋር ከውጭ ያለው ይሄ ትርፍ ስለሆነ ድሌት እያደረግ ማጥፋት እንችላለን። ከድምጽ ያው ተጨማሪ ከሆነ ማለት ነው። እኩል ይሄ አገባባችንና ድምጻችን ፎቶዎቹን እኩል እንዲያደርግ እናደርገዋለን። ፊክስ እናደርገዋለን። ይኸው 48 ሰከንድ ከ48 ሰከንድ ነው። ይሄን ከጨረስነው በኋላ ለምሳሌ ሰብስክራይብ ምናምን የመሳሰሉትን በተኖች ማስገባት እንፈልጋለን። ስለዚህ እሱን ደግሞ ቅድም እያለው ይሄ እዚህ ጋር ጽሁፍ ለማስገባት ለምሳሌ ይሄ ታብቱ አድ ሰብታይት የሚለው ጽሁፉን ለማስገባት ነው። ቴክስት ላለው ለምሳሌ ስለ ቪዲዮ ኤዲቲንግ ስለሆነ ከዚህ ውስጥ እንመርጣለን። ጎላ ያለ መካከለኛ የሳይዝ መጠኑ ስላለ እዚህ ጋር ሁለተኛውን ባረገው ተመራጭ ነው። ከዛ እዚህ ጋር ቀለም መምረጥ እችላለሁ። በምን አይነት ጽሁፍ ይሆን ከለሩ ምን አይነት ይሆን ለማድረግ እዚህ ጋር ለምሳሌ እስቲ ሰማያዊ ነገር ስለሆነ ጎላ ያለ ምናልባት ምን ይሆን ይችላል ጽሁፉ የሚታይልን ቢሆን ተመራጭ ነው። እስቲ ከዚህ ጋር ሜድ አረንጓዴ ቀይ እናድርገው። እስቲ ቀይ ብናደርገው ሳይሻል አይቀርም። ደመቅ ያለ ቀይ ያው እንደ ምርጫ ነው። ይሄ ከእናንተ ፎቶችን ጋር የበለጠ ጽሁፉ የሚታይልን። ቢጫው እናድርገው። መልካም ቢጫው እናደርጋለን። ከዛ ይችን ይዘን ማንቀሳቀስ እንችላለን። እዚህ ላይ ለመጻፍ በቃ ምን ትላላችሁ? ቪዲዮ ኤዲቲንግ ስለሆነ ቪዲዮ ኤዲቲንግ ጨረሱ። ከዛ የምፈልጋት ቦታ ላይ ይሄን ከፍ ማድረግ ከፈለኩኝ ቦታ መቀየር ከፈለኩኝ የመሳሰሉትን ነገር እንደዚህ በጎን ማድረግ ከፈለኩኝ ማንቀሳቀስ እችላለሁ ማለት ነው። በእርግጥ ሌሎች ሰብስክራይብ ምናምን የሚሉት ላይ ነው። ይሄኛው ወደዚህ ላድርገውና ሌሎችን ደግሞ ከታች ማስቀምጣቸው ነገር ይኖረኛል ማለት ነው። ስለዚህ ይሄኛውን ደግሞ ለምን ያክል ደቂቃ ነው ለምሳሌ ለምን ያክል ይታይ ካልን እዚች ጋር እንነካታለን እና ይችን ጎተት ማድረግ ነው። ለምሳሌ ለተወሰነ ቶሎ የሚጠፋ አለ። የተወሰነ እንዲቆይ ማርከፍ ደግሞ ይችን አስረዝማታለሁ። አሁን ምን ቀረኝ? ላይክ ሰብስክራይብ የሚሉበት ኤሌመንት የሚለውን ነው የምመርጠው። ቴክስት ሊሆን ይችላል፣ ፎቶም ሌላም አለ። ኤሌመንት የሚለው ስንገባ ደግሞ እዚህ ውስጥ ብዙ ነገር ያስመርጠናል። ብዙ የምንፈልገውን ሸፒል ሊኖር ይችላል። ለምሳሌ እነ ፌስቡክ የመሳሰሉትን ነገር እዚህ ውስጥ አማራጮች አሉ። ለምሳሌ ይሄ እዚህ ጋር የምታዩት ማለት ነው። የምትፈልጉትን ዲዛይን ትመርጣላችሁ። ለምሳሌ እኔ እነዚህን ልምረጥ። ሰብስክራይብ የሚለውን ላይክ የሚለውን መረጥኩ። ተደራረበ። ስለዚህ እዚች ጋር ጫናትና ጎተት ታረጋታለሁ ማለት ነው። እዚህ ጋር ሳይዙን ለማሳጠር ደግሞ እዚች ጎኗ ላይ ይዛታለሁ። በተመሳሳይ ከዛ ጫና አድርጌ ወደዚህ ወደ ታች አመጣታለሁ። ይሄንም የተወሰነ ሳይዙ እንዳይበዛ ከዛ ምንድነው ወደ ታች አመጣዋለሁ ማለት ነው። ይሄንም ሳይዙ ትንሽ ረዘም ብሏል። ከዛ ሳይዙን እርግጠኛ ከሆንኩ በኋላ እርግጠኛ በሆንበት ሰዓት ሰው ወስደን ቁጭ እናደርገዋለን። በቃ አሁን እሺ፣ ዙም እያደረጋችሁ ማስተካከል ትችላላችሁ ማለት ነው።
አዎ ከዛ እዚህ ጋር ከጨረስን በኋላ ይሄ እንትን በተለይ ይሄ እንትን ማድረግ እንፈልጋለን። ለምሳሌ አገባባቸውን ምን አይነት ስታይላቸው ለምሳሌ ሲገቡ እንትኑ እንዲቀይር ማለት ነው። ሮቴት ያርግ ምን አይነት ዲዛይን እንዲኖረው እንፈልጋለን። ለምሳሌ ከተገለበጠብን እንኳን በዚህ መልኩ ማስተካከል እንችላለን። ሌላው ዙም አውት ዙም ኢን ማድረግ እንችላለን። እዚህ ጋር የፈለጉትን ነገር እየመረጥኩኝ ከዚህ ውስጥ መጠቀም ማስተካከል እችላለሁ ማለት ነው። ከጨረስን በኋላ ይህን ቪዲዮችን ከጨረስን በኋላ ማለት ነው እዚህ ላይ እንትን አለች ኤክስፖርት ማድረጊያ ወይም ደግሞ ዳውንሎድ ማድረጊያ ነች። ከዛ በኋላ ቪዲዮችን ወደ ስልካችን ዳውንሎድ ይደረጋል ማለት ነው። ሌሎች ነገሮች አሉ። እኔ በአጠቃላይ ይሄ መሰረታዊ የሚባለው ይሄ ነው። ለምሳሌ ወደፊት ደግሞ እያንዳንዷን ፓርት ለምሳሌ ሀይድ ማድረግ የምንፈልጋቸውን ነገሮች ደግሞ እያንዳንዱ በዝርዝር እመጣለሁ። ለዛሬ ይሄንን በአጭሩ ብትለማመዱት ጠቃሚ ቪዲዮ ነው ተስፋ አደርጋለሁ። ከወደዳችሁ ላይክ እና ሰብ በማድረግ ጆይን አድርጉ። ሌሎች ጥያቄዎች ካላችሁ ደግሞ በሀሳብ ኮሜንቱ ላይ ስጡልኝ ማለት ነው። መልካም ቆይታ